ቆይ ፊታችሁ ላይ ያለው ብጉር ተስፋ አስቆርጧችኋል? ውድ ክሬሞች ገዝታችሁ አልሰራ ብለዋል? እውነቱን ልንገራችሁ፣ ብጉር ለማጥፋት በሺዎች የሚቆጠሩ ብሮች ማውጣት አያስፈልጓችሁም። 3 ቀናት ብቻ ስጡኝ። 4 ተፈጥሯዊ ንጥረ ነገሮች ብቻ ያስፈልጓችኋል እና ቆዳው እንዴት ምላሽ እንደሚሰጥ እንመልከት። ይህ የ3 ቀን ቻሌንጅ ነው። በየቀኑ የተለየ ተፈጥሯዊ ማስክ በመጠቀም ብጉር ያለበት ቆዳ ለማርገብ የሚያግዝ ኦሊቬራ ወይም እሬት፣ ሎሚ፣ ማርና ወይም እርድና ወይም ደግሞ ኩርኩሚን እንጠቀማለን። አራቱ በኩሽና ውስጥ ወይም ደግሞ በአቅራቢያው ገበያ ላይ ሊገኙ የሚችሉ ናቸው። ግን ከመጀመራችን በፊት አንድ ንጥረ ነገር በስተት ከተጠቀሙ ቆዳችሁ ሊጎዳ ስለሚችል በጥንቃቄ እስከመጨረሻ አዳምጡኝ። ዝግጁ ናችሁ? ቻሌንጁን እንጀምር። ሰላም፣ እንኳን ወደ ሀበሻ ፋርማሲስት በሰላም መጣችሁ። እኔ ፋርማሲስት ሮማን ነኝ። ዛሬ ትንሽ የተለየ ነገር እናደርጋለን። የ3 ቀን ቻሌንጅ እንጀምራለን። እያንዳንዱ ቀን የተለየ ተፈጥሯዊ ማስክ በመጠቀም ቆዳችሁን ለማርገብና ብጉርን ለመቀነስ እንሞክራለን። ከመጀመራችን በፊት ግን ብጉር በትክክል ምን እንደሆነና ለምን እንደሚመጣ ባጭሩ እንመልከት። ይህ ማወቅ ቻሌንጁን የበለጠ ትርጉም ያለው ያደርገዋል። ብጉር ቆዳ ላይ የሚፈጠር ብግነት ነው። ቀዳዳዎቹ በዘይት በሞተ ቆዳ ሴልና በባክቴሪያ ሲዘጉ ይከሰታል። ይህ ደግሞ ቀይ ያበጠ ወይም ደግሞ መግል የያዘ ብጉር በተለይም ፊት ላይ፣ ደረት ላይ እና ጀርባ ላይ ሊታይ ይችላል። ብጉር ለምን እንደሚመጣ ብዙ ምክንያቶች አሉ። ሆርሞን ለውጥ ሊሆን ይችላል። በጉርምስና ወቅት ትልቅ ሚና ይጫወታል። ውጥረት፣ የሰውነት ሆርሞን ሚዛን ሊረብሽ ይችላል እና ፊትን በእጅ ደጋግሞ መነካካት ወይም ደግሞ ንጹህ ያልሆነ መዋቢያ ምርት መጠቀም ሁሉ አስተዋጽኦ ያደርጋሉ። የብጉር ዋና መንስኤዎቹ እንያቸው። አንደኛ የሆርሞን መዛባት ነው። ሆርሞናል ቼንጅ ሲኖር በጉርምስናና ወይም ደግሞ በወር አበባ ጊዜ የሆርሞን መለዋወጥ የቆዳ ዘይት ምርትን ይጨምራል። ሁለተኛ ከመጠን ያለፈ የቆዳ ዘይት ሲኖር ነው። የቆዳችን ህዋሶች ከመጠን በላይ ያለፈ ዘይት ሲያመርቱ ቀዳዳዎች ይደፈናሉ። ሶስተኛ የባክቴሪያ ነው። ባክቴሪያ በተደፈኑ ቀዳዳዎች ውስጥ ሲራባ እብጠትና ብጉር ይፈጠራል። አራተኛው የሞቱ የቆዳ ህዋሳት መሰብሰብ ነው። አሮጌ የቆዳ ህዋሳት ትክክል ሳይወገዱ ሲቀሩ ከዘይት ጋር ተደባልቀው ቀዳዳዎችን ይደፍናሉ። አሎቬራ ወይም እሬት አንቲ ኢንፍላማተሪ ኤንድ አንቲባክቴሪያል ባህሪ ያለው። ለብጉር ያለው ሚና ብጉር ማበጥና መቅላትን ወዲያውኑ ያረጋጋል። የቆዳ ህዋሳትን በፍጥነት እንዲታደሱ ይረዳል። ሎሚ ደግሞ በሲትሪክ አሲድና በቫይታሚን ሲ የበለጸገ ነው። የሞቱ የቆዳ ህዋሳትን ያስወግዳል። ከመጠን ያለፈ ዘይት ይቀንሳል። እንዲሁም በብጉር ምክንያት የሚመጡ ጥቁር ነጠብጣቦችን ያበራል። ማር ደግሞ ተፈጥሯዊ አንቲባዮቲክ ነው እና የብጉር ባክቴሪያዎችን ይገላል። ቆዳ ሳይደርቅ ተፈጥሯዊ እርጥበቱን ጠብቆ እንዲቆይ ያደርጋል። ሌላው ደግሞ እርድ ነው። እርድ ኩርኩሚን የተባለ ኃይለኛ አንቲኦክሲዳንትና ጸረ እብጠት ንጥረ ነገር ይይዛል። የቆዳ መቅላትና እብጠትን ይቀንሳል። የቆዳ ቀለምን በማስተካከል የጸዳና የሚያበራ ፊት ይሰጣል። ይህን ካወቅን ወደ ቻሌንጃችን እንሂድ። በመጀመሪያው ቀን የእርድና የማር ማስክ ነው የምንሰራው። የሚያስፈልገን ግማሽ የሻይ ማንኪያ የእርድ ዱቄት፣ 1 የሻይ ማንኪያ ንጹህ ማር እንቀላቀላለን። ከዛ በኋላ ፊታችን ታጥበን በስሱ እንቀባዋለን። ለ15-20 ደቂቃ ይተዉት። ከዚያ ለብ ባለ ውሃ ታጠቡ። ኩርኩሚን ወይም ደግሞ እርድ ኃይለኛ ጸረ ብግነት ባህሪ አለው። ማር ደግሞ ተፈጥሯዊ ጸረ ባክቴሪያ ውጤት አለው። እነዚህ ሁለቱ ተዳምረው ቀይነትና እብጠትን ለመቀነስ ይረዳሉ። ማስጠንቀቂያ አለኝ። ኩርኩሚን ትንሽ ቀለም ሊተው ስለሚችል ነጭ ፎጣ ወይም ደግሞ ልብስ እንዳይነካ ይጠንቀቁ። ሁለተኛው ቀን ላይ ደግሞ ቀላልና ኃይለኛ ንጥረ ነገር እንጠቀማለን። አሎቬራ ጄል ወይም ደግሞ የእሬት ጄል የምንጠቀመው። ፍሬሽ የሆነ አሎቬራ እናዘጋጃለን። ከዛ ጄሉን ቆርጠን ቀጥታ ፊታችሁ ላይ ተቀቡት። ፍሬሽ የሆነ እሬት ማግኘት የማትችሉ ደግሞ ንጹህ የሆነ የአሎቬራ ጄል ምርት መጠቀም ትችላላችሁ። ከ20 እስከ 30 ደቂቃ እዛው ፊታችሁ ላይ ተውት። የሚመቻችሁ ከሆነ ደግሞ ቀን ሙሉ ዘሟል ይችላል። አሎቬራ ቆዳን በጣም የሚያረጋጋና ብግነትን የሚቀንስ ነው። ሶስተኛው ቀን ላይ ማርና ትንሽ ሎሚ እንጠቀማለን፣ ግን በጣም በጥንቃቄ። 1 የሻይ ማንኪያ ማር ከ2 ጠብታ ሎሚ ጭማቂ ብቻ ይቀላቅሉ። ብዙ ሎሚ እንዳይጨምሩ። ይህ ድብልቅ ሙሉ በሙሉ ፊታችሁ ብቻ ሳይሆን ሰውነታችሁ ብጉር ባሉባቸው ቦታዎች ላይ መቀባት ትችላላችሁ። ለ10 ደቂቃ ብቻ ይተዉት። ከዚያ በኋላ ለብ ባለ ውሃ ታጠቡት። ሎሚ ተፈጥሯዊ ጸረ ባክቴሪያ ባህሪ ቢኖረውም በጣም አሲዳማ ስለሆነ በጥንቃቄ መጠቀም አለባችሁ። አሁን ደግሞ አንድ ጥያቄ ልጠይቃችሁ። ይህን የ3 ቀን ቻሌንጅ ከኔ ጋር ትቀላቀላላችሁ ወይ? ኮሜንት ላይ ቀን 1 ጀምሬያለሁ ብላችሁ ጻፉልኝ። እነዚህ 4 ንጥረ ነገሮች የተመረጡበት እርስ በርስ ለሚደጋገፉ ነው።
ኩርኩሚን ወይም ደግሞ እርድ ብግነትን ይቀንሳል። አሎቬራ ወይም እሬት ቆዳን ያረጋጋልና ይፈውሳል። ማር ደግሞ በሁሉም ቀናት ውስጥ ተፈጥሯዊ ጸረ ባክቴሪያ ድጋፍ ይሰጣል እና ሎሚ ደግሞ በትንሽ መጠን ጸረ ባክቴሪያ ውጤት ይጨምራል። ለፈጣንና ለበለጠ ለውጥ ጠዋትና ማታ ይጠቀሙት። ከመጀመራችን በፊት ይህ ቻሌንጅ በ3 ቀናት ውስጥ ብጉርን ሙሉ በሙሉ ባያስወግደውም በጣም ይቀንሰዋል። ይልቁኑ ቆዳን የማርገብና እብጠትን የመቀነስ የመጀመሪያ እርምጃ ነው። ውጤቱ ከሰው ሰው ይለያያል። በጣም አስፈላጊ ማስጠንቀቂያ ስለ ሎሚ ነው። ሎሚ ጭማቂ በቆዳ ላይ ከተቀባም በኋላ ወደ ፀሐይ ብርሃን ከመውጣት ጋለጥ የለብንም። 3ኛው ቀን ቻሌንጃችን ላይ ማታ ላይ ወይም ደግሞ ምሽት ላይ ያድርጉት። ማንኛውም አዲስ ንጥረ ነገር ከመጀመራችሁ በፊት ትንሽ የቆዳ ክፍል ላይ መጀመሪያ ላይ ሞክሩት። አለርጂ ካልሆናችሁ በደስታ መጠቀም ትችላላችሁ። ሴንሲቲቭ የሆነ ቆዳ፣ ክፍት ቁስል ወይም ደግሞ የተቧጠጠ ቆዳ ካለቦ ሎሚን አይጠቀሙ። ብጉርዎ ከባድ ከሆነ፣ ህመም ያለው ወይም ደግሞ ሲስቲክ ከሆነ ይህ ቻሌንጅ በቂ ላይሆን ስለሚችል የቆዳ ባለሙያ ያናግሩ። ስለዚህ ይህ የ3 ቀን ቻሌንጅ ትንሽ ግን ትርጉም ያለው ጅምር ነው። ኩርኩሚን ወይም ደግሞ እርድ፣ አሎቬራ፣ ማርና ሎሚ በጥንቃቄ ጥቅም ላይ ከዋሉ ቆዳው የማርገብና ብጉር ተኮር እብጠትን ለመቀነስ ይረዳሉ። ይህ ቪዲዮ ጠቃሚ ሆኖ ካገኙት አሁኑኑ ሰብስክራይብ ያድርጉ፣ የደወል ምልክቷንም ይጫኑ። ይህ ቻሌንጅ ከሞከራችሁ በኋላ ውጤቱን ኮሜንት ላይ ጻፉልኝ። ከቀን 1 እስከ 3ኛው ቀን ምን እንደተሰማችሁና ምን ለውጥ እንዳያችሁ ጻፉልኝ። ተመሳሳይ ቻሌንጅ የሚያስፈልገው ወዳጅ ጓደኛ ካላችሁ ሼር አድርጉላቸው። በሚቀጥለው ቪዲዮ እስክንገናኝ ሰላም ሁኑልኝ።